ቴሄራን ቅዳሜ የካቲት 22 ቀን 2018 ዓመተ ምህረት ጠዋት 3 ሰዓት ከ40 በኢራኗ ከተማ የተለመደ እንቅስቃሴ እየተከናወነ ነው። የመንግስት ባለስልጣናት በስብሰባዎች ተጠምደዋል። በፍጥነት ነገሮች ተቀያየሩ። በየአቅጣጫው ጥቃት ይሰነዘር ጀመር። ይህ የሆነው እንደ ያኔው እንደ ድሮው በሌሊት በድቅድቅ ጨለማ አይደለም። ፀሐይ ብርሃኗን በሯን ከፍታ በደንብ ቃጠሎዋን ወደ ምድር ሳትለቅ ነበረ። እስራኤልና አሜሪካን ለወራት የሰራንበት የስለላ ሥራ ፍሬ ያፈራ ሲሉ በኩራት ተናገሩ። ጠቅላይ መሪ አያቶላህ አሊ ኻሜኒን ጨምሮ በርካታ የኢራን አሉኝ የምትላቸው አመራሮች ላይመለሱ በሞት ተቀጡም። ለወራት ዩናይትድ ስቴትስና እስራኤል የኢራኑ አያቶላ አሊ ኻሜኒን እንቅስቃሴ ሲያጠኑ አጥምደዋል። እንቅስቃሴያቸውን፣ የስልክ ንግግሮቻቸውን፣ የጠባቂዎቻቸውን መግቢያና መውጫ፣ የባለስልጣናቱን ውሎና አዳር አንድ በአንድ ተከታትለዋል። ሁለቱ አገራት ያላቸውን የጦር መሳሪያቸውን በደህንነት አስደግፈው በደህንነት ለማዋል ነው በስለላው የተጉት። በዘመናዊ ጦርነት አገራት በሚሳኤሎቻቸውና ባላቸው ኃይል ላይ ሳይሆን በስለላ መረጃዎቻቸው ላይ ነው እምነትን ከፍ አድርገው የሚያሳድሩት። በቀደሙት ግጭቶች ወቅት የእስራኤል የስለላ ተቋማት የኢራንን ባለስልጣናት እንቅስቃሴ ለመከታተል የቴሌኮም ኔትወርኮችን አስርጋ አስገብታለች። ይህም ቁልፍ የሚባሉ ሰዎች መቼ እንደሚንቀሳቀሱ፣ የት እንደሚገናኙና ምን ታህል ተጋላጭ እንደሆኑ ለመረዳት የሚያስችላት ነው። ለወራትም ከፍተኛ የኢራን ባለስልጣናት እስኪሰባሰቡ ድረስ እየጠበቁ ነበር። ቅዳሜ ጠዋት በማዕከላዊ ቴሄራን በሚገኘው ቅጥር ግቢ ውስጥ ኻሜኒ እንደሚገኙ መረጃ ተገኘ። በተመሳሳይ ሰዓት ሌሎች ወታደራዊና የደህንነት ባለስልጣናት ስለሚገናኙበት ስብሰባም መረጃ ደርሷቸዋል። አሜሪካና እስራኤል የተጠቀሙት ስልት ምስጢራዊ ቢሆንም የአሜሪካው ፕሬዝዳንት ዶናልድ ትራምፕ በማኅበራዊ ሚዲያ ገጻቸው ያሰፈሩት መልእክት ግን ፍንጭ ሰጪ ነበረ። በደህንነት ክትትላችንና እጅግ ውስብስብ ከሆነው የመከታተያ ሥርዓታችን ሊያመልጡን አልቻሉም ነበር ያሉት። ይህ ገለጻቸው መረጃ የሚያቀብል ሰው ሊኖር እንደሚችል ቢያመላክትም ኢራናውያን ላይ ክትትል የሚያደርግ መሳሪያ የመኖር ዕድሉ ሰፊ መሆኑንም ያሳብቃል። የኻሜኒንና የባለስልጣናቱን መረጃ ያገኘው የአሜሪካው CIA ሲሆን እስራኤል ደግሞ ጥቃቱን ፈጽማለች። ሁለቱ አገራት ይህንን ወታደራዊ ዘመቻ ለማሳካት ሥራ ተከፋፍለው ነበረ። አሜሪካ በስለላና ሰፋፊ ወታደራዊ ኢላማዎች ላይ ያተኮረ እርምጃን እንድትወስድ ተደረገ። እስራኤል በበኩሏ የኢራን ባለስልጣናትን ኢላማ ያደረገ ጥቃቶችን ለመሰንዘር ዝግጅቷን አጠናቀቀች። የእስራኤል ጄቶች ቴሄራንን ለመርገጥ 2 ሰዓት ገደማ ለመብረር ያስፈልጋቸዋል፣ አሊያም ይፈጅባቸዋል። ነገር ግን ከምን ያህል ርቀቶች ላይ ሚሳኤሎቻቸውን እንደተኮሱ እስካሁን ግልጽ አይደለም። ውጤታማ ጥቃት ለመፈጸም ረጅም መንገዶችን የሚምዘገዘጉ ሚሳኤሎች፣ ቦምቦች፣ ከመሬት በታች የተገነቡ ምሽጎችን የሚደረምሱ መሳሪያዎችን ተጠቅማለች። አንድ ጥቃት ብቻ ባለስልጣናቱን ከማስወገድ ይልቅ መጠነ ሰፊ ወታደራዊ ዘመቻዎችን በማካሄድ የተፈጠረውን ዕድል ለመጠቀም ነው ሁለቱ አገራት የተስማሙት። ባለስልጣናቱ ይገኙበታል የተባለው ግቢ ላይ ጥቃት ተፈጸመ። የእስራኤል ጄቶች በአካባቢው የሰዓታት አቆጣጠር 3 ሰዓት ከ40 ገደማ 30 ቦምቦችን ተጠቅመው ጥቃቱን መፈጸማቸው ተዘገበ። በርካታ ሚሳኤሎችን በመተኮስ
ስፍራውን መደብደብ ያስፈለገው ጥልቅ ጉድጓድ ውስጥ የተደበቀውን ኢላማ ለማግኘት እንደሆነ ይታመናል። በኢራን ከተማዎች ዋና ዋና ቦታዎች ጥቃት ከተፈጸመባቸው ሌሎች ስፍራዎች መካከል የፕሬዝዳንት ማሱድ ቤሽኪያን ቢሮ ሲሆን በኋላ ላይ መግለጫ በመስጠት ደህና መሆናቸውን አረጋገጡም። የኢራን የመከላከያ ምክር ቤት ጸሐፊ አሊ ሻማኒ፣ የመከላከያ ሚኒስትሩ ብርጋዴር ጀነራል አሚር ናሽራዜዴ እና የኢራን ሪጃክ አዛዥ ጀነራል መሐመድ ፓኩራንን ጨምሮም 3 ከፍተኛ የኢራን መከላከያ ባለስልጣናት መገደላቸውን የኢራን መንግስት አረጋግጧል። የጦር ጄቶች ጥቃት በፈጸሙበት ወቅት ፕሬዝዳንት ትራምፕና ከፍተኛ ባለስልጣኖቻቸው ፍሎሪዳ በሚገኘው ማራላጎ ተሰብስበው ተከታትለዋል። በአሜሪካ ሰዓት አቆጣጠር እኩለ ሌሊት በተፈጸመው ጥቃት የኢራን መሪ መገደላቸውን ለማረጋገጥ ሰዓት ይፈጅ ነበር። ከዚህ ሁሉ በኋላ ግን የእነዚህ መሪዎች መገደል ጦርነቱን ታስቆመዋለህ ወይስ ለሌላ ዙር ጦርነት በር ይከፍታል የሚል ጥያቄ አስነስቷል። ኢራን ጥቃት ሊሰነዘርባት እንደሚችል አውቃ ስትዘጋጅ ቆይታለች። ኻሜኒ ቢገደሉስ፣ ሌሎች ባለስልጣናትን ብናጣስ ሲሉ ማሰባቸው አልቀረም። ይህንን ከግምት አስገብተው ተተኪዎችን ለማዘጋጀት እቅድ መንደፋቸውን አስታውቀዋል። የኻሜኒ ግድያ በኢራናውያን ዜጎች ላይ የተለያየ ስሜቶችን ፈጥሯል። አንዳንዶች ግድያውን ተቃውመው አደባባዮችን በሐዘን ድባብ ሲያጥለቀልቁት፣ አንዳንዶች ደግሞ በደስታ ሙላት መገደላቸው እንዳስደሰታቸው ሲገልጹ በአደባባይ ታይተዋል። ታዲያ ይህ አይነቱ ጉዳይ ጦርነቱ ምን ያክል ይጓዛል? ኢራቅስ ሁለቱ ከባድ ሚዛን የጦር ሀገራት ማሸነፍንና መርታት ትችላለች ወይ የሚለው እንዳለ ሆኖ ጦርነቱ ግን አሁንም በአየር ላይ በሚዘገዘጉ ጄቶችና ሚሳኤሎች እንደቀጠለ ይገኛል። የተወደዳችሁ የአፍታ ዴይሊ ዝግጅታችን እንዲህ ያሉና መሰል ጉዳዮችን ስለምናደርሳችሁ ቻናላችንን ላይክ፣ ሼር፣ ሐሳብ አስተያየቶቻችሁን ደግሞ በኮመንት እያጋራችሁን ሁሌም የምንለቃቸው እንዲደርሷችሁ ሰብስክራይብ በማድረግ የደውል ምልክቷን እየተጫናችሁ አብራችሁ እንድትሆኑ ጋብዘናችኋል። ሰላም ከቸርነት ጋር ከእናንተ ጋር ይሁን። ለዛሬ አበቃን።